በአፍሪካ ውስጥ የፖለቲካ ሳይንቲስት የሆኑ ሰዎች ምን ሰርተው ነው የሚለውን በግርድፉ ለማየት ስሞክር ብዙዎቹ አንድ ቀበሌ አስተዳድረው አያውቁም። ብዙዎቹ የፖለቲካ ሳይንቲስት የፖለቲካ ዶክተር ያስባላቸው የኔ ቢጤ ማህይም ጠቅላይ ሚኒስትሮች የሰሩትን ስራ በመጻፍና በመተረክ ብቻ ነው ፒኤችዲ ያገኙት። በፖለቲካው ብቻ ሳይሆን በኢኮኖሚውም ዘርፍ ስንመለከት ቅድም 10 20 5 1 ሚሊዮን ከስጡን ሰዎች በእርግጠኝነት መናገር ባልችልም አንድም የኢኮኖሚስት ዶክተር ያለ አይመስለኝም። ታዲያ ኢኮኖሚስቶችና የኢኮኖሚ ዶክተሮች እንዴት ነው ዶክተርናቸውን ያገኙት ስትሉ ሳሚ ሸንሻይን እንዴት ብሎ ባለሀብት ሆነ ብሎ በማጥናት የሱን ታሪክ በመጻፍ የታደሰ ጥላሁንን ታሪክ በመጻፍ የአብነትን ታሪክ በመጻፍ እናንተን ተርከው ኢኮኖሚስት የተባሉ ቢሆንም ሁላችሁም እንደምታውቁት የሚነዳ መኪና እንኳን በወጉ የላቸው። መኪና መፍጠር መኪና መግዛት በግዛት የማያስችል የኢኮኖሚስት ማዕረግ ቀበሌ ወረዳ ማስተዳደር የማያስችል የፖለቲካል ሳይንቲስት ማዕረግ ከተግባር ውጭ ከንቱ መሆኑን ዓለምም አስተምሯል። የማይክሮሶፍቱ ቢል ጌት ኢኮኖሚስት አይደለም። የአባባው ጃክማ ኢኮኖሚስት አይደለም። የአፕል ባለቤት ኢኮኖሚስት አይደለም። የፌስቡክ ባለቤት ኢኮኖሚስት አይደለም ብቻ ሳይሆን እነዚህ ሁሉ ኮሌጅ ዲግሪ መያዝ ያልቻሉ ድሮፕ አውቶች ናቸው። ታዲያ ኢኖቬተርስ መፍጠር መስራት ሀብት ማምጣት የቻሉ ባለሀብቶችን ጥገኛ ካለ ብልጽግና ከማን ጋር ሰርቶ ነው ኢትዮጵያ ውስጥ ብልጽግናን የሚያረጋግጠው? ስለዚህም ከኢኮኖሚስቶች እና